ጤና ይስጥልን። ዛሬ በአዲስና ሰበር መረጃ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት እጠይቃችኋለሁ። እስከ ፍጻሜው ተከታተሉኝ። ሀሳብ አስተያየታችሁን ደግሞ ሀሳብ መስጫ ሳጥን ላይ እንድታሰባስቡ በታላቅ አክብሮት እጠይቃችኋለሁ። ዛሬ ወደ ያስኩላችሁ አዲስና ሰበር መረጃ አልፋለሁ። እስከ ፍጻሜው ተከታተሉኝ። ተወዳጇ ጋዜጠኛ ዳናይት መክብብ ሽማግሌ ተላከላት። በቃና ቴሌቪዥን #ታይም በተሰኘው ፕሮግራሟ የምናውቃት በብዙዎች ዘንድ ተወዳጅነትን ያገኘችው ዳናይት መክብብ ልትሞሸር ነው። ከሆኑ አርቲስቶች መካከል ዳናይት አንዷ ናት። ብዙ ኢንተርቪዎች ላይ መቅረብ ባትፈልግም ሁላችንም ስለ ዳናይት ብዙ ሰምተናል። በዛሬ ቪዲዮአችን ስለ ዳናይት ብዙ መረጃዎችን እንዳስሳለን። ስለ ስራዎቿ፣ ስለ ቅንጡ ህይወቷ እና ስለምታዘወትረው ያለባበስ ስታይሏ እንዲሁም ምን ያህል ሀብት እንዳላት እና እንዴት ልታካብት እንደቻለችም ጭምር ሚስጥሩን እንዳስሳለን። በአንድ ወቅትም ከስራዋ እስከ መባረር ደርሳ ስለነበረው ከባድ ቅሌት አንዳንድ ነገርን እናወጋችኋለን። ዳናይት መክብብ በትግራይ ክልል በአድግራት ከተማ በ1986 ዓ.ም ተወልዳ አዲስ አበባ ሳሪስ እድገቷን ያደረገች ሲሆን ለቤተሰቧም ሁለተኛ ልጅ ናት። ዳናይት እንደ ማንኛውም ኢትዮጵያዊ ልጅ ያደገችው ከቤተሰቧ ጋር ሲሆን ስለ ልጅነቷ ስትናገር በልጅነቴ በጣም ቀበጥና የተሞላቀቀ ህይወት የነበረኝ ይመስላችኋል? እውነታው በተቃራኒ ነው። እንደ ማንኛውም ልጅ ነው ያደግኩት ትላለች። በተለይም አባቴ ኃይለኛና ቁጡ ነበር ስትል ይደመጣል። ዳናይት መክብብ በአፍላ እድሜዋ ስላሳለፈችው ስለ ሃይስኩል ህይወቷ ስትናገር በጣም አስቸጋሪና በጥባጭ ከነበሩ ተማሪዎች መሃል እንደምትመደብ ትናገራለች። ዳናይት በባህር ዳር ዩኒቨርሲቲ በቴክስታይል ዲዛይን ላይ የተወሰነ ትምህርቷን ከተከታተለች በኋላ በማርኬቲንግ ማኔጅመንት ከዩኒቲ ዩኒቨርሲቲ ልትመረቅ ችላለች። አብዛኛው ሰው ህልሙን ለማሳካት ብዙ ይደክማል። ከህልሙም ጋር እንዲገናኝ በብዙ ወጣ ውረዶች ውስጥ ያልፋል። ብዙ ይደክማል። ከህልሙ ጋርም ሳይገናኝ የሚቀርም ይኖራል። ሌላኛው ደግሞ የስንብት ህይወት አጋጣሚ ከእህል ውሃ ጋር ይገናኛል። የዳናይት መክብብ መንገድ ይሄንን ይመስላል። ዳናይት በጭራሽ ቴሌቪዥን ላይ ቀርቤ ዝነኛ የመሆን እውቀቱም ፍላጎቱም አልነበረኝም። እንዴት ወደ ዝነኝነት ዓለም እንደመጣች ላጋራችሁ። በቃና ቴሌቪዥን ማናጅመንት ዳይሬክተር የሆነው ናዝራዊ ገብረስላሴ በአጋጣሚ ዳናይትን በአንድ ኢንስታግራም ላይ ያያታል። በጊዜው ዳናይት እንዳሁኑ ከ1 ሚሊዮን በላይ ተከታይ አልነበራትም። ይልቁን 4000 ተከታይ ብቻ ነበሯት። በወቅቱ ቃና ቴሌቪዥን ስርጭቱን ሊጀምር ዝግጅት ላይ ነበር። ለጣቢያው የምትሆን ሆስት በመፈለግ ላይ የነበሩት እነ ናዝራዊ መታ እንድትሞክር ይፈልጉና የሚያውቃትን ሰው ያጠያይቃሉ። ዳናይት ህልሟም ፍላጎቷም አልነበረም። ዝም ብዬ ሄጄ ልምጣ በሚል ሄዳ የመጀመሪያ ኢንተርቪዋን ብታደርግም ተመልሳ መሄድ ግን አልፈለገችም። በመጨረሻም በታላቅ እህቷ ቁጣ ተወትውታ ከረጅም ጊዜ በኋላ ወደ ቴሌቪዥን ጣቢያ ትሄዳለች። እድለኛ ሆነ እነ ናዝራዊ ለቦታው የሚሆን ሰው አላገኙም ነበር እና ካሜራ ላይ እንድትሞክር ያደርጓታል። ለመጀመሪያ ጊዜ ቃና ቴሌቪዥን ላይ ሙከራ አደረገች። ከዛ በኋላ ተሳክቶላት ቃና ቴሌቪዥን ላይ #ታይም የተባለውን ፕሮግራሟን መስራት ትጀምራለች። በወቅቱ ደሞዟ 4000 ብር ብቻ የነበረ ሲሆን ወደ ስራዋ ስትሄድ እንደ ማንኛውም ኢትዮጵያዊ ታክሲ ተጋፍታ ነበር። በኋላም ከጊዜ ወደ ጊዜ ደሞዟ ከፍ እያለ ሲመጣ በቴሌቪዥን መስኮት እየታዩ ታክሲ መጋፋት የማይሆን ነገር ሲሆን መኪና ተከራይታ መጠቀም ትጀምራለች። ዳናይት መክብብ ከዚያ በኋላ በብዙዎች ዘንድ ተወዳጅነትን ለማትረፍ
ጊዜም አልወሰደባትም ነበር። በአሁን ሰዓትም ከግማሽ ሚሊዮን በላይ የቲክቶክ ተከታዮች ያሏት ሲሆን ከ1.4 ሚሊዮን በላይ ደግሞ የኢንስታግራም ተከታዮችን በማፍራት ከሀገራችን ቀዳሚ ዝነኞች ተርታ መሃል መቀመጥ ችላለች። እንዲሁም በእነዚህ በሶሻል ሚዲያ ፕላትፎርሞች ላይ የምትቀላቀላቸውን የዳንስ ቪዲዮዎችም ተወዳጅነትን አግኝቶላታል። ዳናይት ሲበዛ ሳቂታ ናት። በቀረጻ መሃል ሳቋን መቆጣጠር እንደማትቸገር ራሷም የስራ ባልደረቦቿ ይናገራሉ። ይህ ሳቋ እና ጉንጯ ላይ ያለው ዲምፕል ልዩ መገለጫና በብዙዎች የሚወደድላት ነገሯ ነው። ዳናይት መክብብ ከዝነኝነቱም በተጨማሪ ብዙ ሀብት ንብረት ልታካብት ችላለች። በአሁን ሰዓት ከቴሌቪዥን አቅራቢነት በተጨማሪ በርከት ላሉ ድርጅቶች ብራንድ አምባሳደር መሆኗ ከፍተኛ ተከፋይ እንድትሆን አድርጓታል። የምታሽከረክረው መኪና እጅግ ቅንጡ የሆነ መርሴዲስ ቤንዝ GLC ሲሆን ይህም መኪና በብዙዎች ዝነኞች ዘንድ ተወዳጅነትን ያገኘ ነው። ይህ መኪና አሁን ላይ ባለው ገበያ ከ20 ሚሊዮን የኢትዮጵያ ብር በላይ ያወጣል ተብሏል። ዳናይት መክብብ እጅግ ውብና የተንጣለለ መኖሪያ ቤት እንዳላት በቅርቡም በአንድ የሀገራችን ቴሌቪዥን ጣቢያ ላይ መታየቱ ይታወሳል። በቅርቡ ከ8 ዓመታት አይረሴ ጊዜያት በኋላ ዳናይት ከቃና ቴሌቪዥን ጋር እንደምትለይም አስታውቃለች። #ታይም የተሰኘው ፕሮግራሟ በብዙዎች ዘንድ ተወዳጅነትን ያገኘ ቢሆንም ከመጪ ዓመት በኋላ ግን #ታይም እና ዳናይት አብረው እንደማይቀጥሉም ታውቋል። #ታይም ያለ ዳናይት ምን ይመስላል የሚለውን አብረን የምናይ ይሆናል። ዳናይት መክብብም ከስራዋ መልቀቅ የፈለገችበትን ምክንያት ስትናገርም ከክፍያ ጋር የተገናኘ እንዳልሆነና በግል ምክንያቷ ውሳኔ ላይ የደረሰች መሆኑን ብትናገርም አንዳንድ የቅርብ ሰዎች ግን ከቃና ቴሌቪዥን ጋር አንዳንድ ግጭቶች ሳይፈጠሩ አይቀርም ሲሉ ተደምጧል። ዳናይት አክላም ከዚህ በኋላ የማንኛውንም የቴሌቪዥን ጣቢያ ሰራተኛ እንደማትመለስ ይፋ አድርጋለች። በመጨረሻም ከ4 ዓመት በፊት ስለ ስራ ሊያስባረራት ስለነበረውና ከህዝብ ዘንድ ትችትን አስነስቶባት ስለነበረ ቅሌት እናጋራችሁ። ወቅቱ በኮሮና ቫይረስ ምክንያት ሙሉ የምሽት ክለቦች ዝግ በነበሩበት ጊዜ ነበር። እናም ዳናይት እንደለመደችው ወደ ምሽት ክለቦች ወጥታ እንዳትዝናና ስላደረጋት ቤት ውስጥ ከጓደኞቿ ጋር በመሆን ከልክ ባለፈ መዝናናት ውስጥ ሆነና ሰክራ እንዲሁም ሺሻ እያጨሰች ራሳቸውን እና ያሉበትን ሁኔታ ባልተገነዘቡበት ሁኔታ ላይፍ ገብተው ሲዘባርቁ የሚያሳይ ቪዲዮ ይፋ በመውጣቱ ነበር። ይህ ክፍተት ዳናይትን ከመጠን በላይ ድብርት ውስጥ ከቷት ያለፈ ጉዳይ ነበር። ይህ አጋጣሚ ከወዳጅ ጋር ያቀያየማትና ከስራ ልትባረር የነበረበት አጋጣሚም ነበር። በኋላም ግን ዳናይት ያክስተቷ አስተምሮ እንዳሳለፋትና ቤተሰቦቿን በዚህ ምክንያት ስማቸው በመጥፋቱ እንዳዘነች ተናግራለች። የኢትዮጵያ ሕዝብም ይቅርታ ይገባቸዋል በማለት ይቅርታ ጠይቃለች። ዳናይት መክብብ በተለያየ ጊዜ ጂጂ አብዝታ እንደምትወዳት ስትናገር ይደመጣል። የጂጂንም ጉራም ኃይሌ የተሰኘውን ሙዚቃ ይበልጥ ምርጫዋ እንደምታደርግም ትናገራለች። በብዙዎች ዘንድ ተወዳጅነትን ያገኘችው ጋዜጠኛ ዳናይት መክብብ በሀገራችን በኢትዮጵያ ከሚገኙት መልከ መልካምና ቆንጆ ሴቶች መሃልም እንደምትመደብ ይታወቃል። ታዲያ ይህቺ አመለሸጋ ቁመተ ሎጋ መልከ ግቡ የሆነችው ዳናይት ምታገባው ማንን ይሁን? ልጃችሁን ለልጃችን ብለው አክብሮ የመጡ ሽማግሌዎችስ ምን አይነት ምላሽ አገኙ? የሚሉ አጓጊና ልብ አንጠልጣይ የሆኑ ቪዲዮዎችን ይዘንላችሁ በሌላ ቪዲዮ እስክንገናኝ ድረስ እናንተ ለቻናሉ አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ ቤተሰብ እንድትሆኑ ስል እጠይቃለሁ። ለዛሬ ይዤላችሁ የመጣሁትን መረጃ በዚህ አበቃው።
ቸር ቆዩልኝ። Oh